ባይ ዘ ዌይ ስለ ዲጂታል ዋሌት ቅርብ ጊዜ አንድ የሰራሁት ቪዲዮ አለ ዩቲዩብ ላይ እና ብዙ ነገር አውርተናል ስለ ዲጂታል ዋሌት ምን ማለት እንደሆነ። ቤዚክሊ ያው ዲጂታል ዋሌት ስንል ኖርማሊ ዴቢት ካርድ አላችሁ አይደለ? ዴቢት ካርድ ወይም ደግሞ ክሬዲት ካርድ ወይም ደግሞ ካርዳችሁ ላይ ኖርማሊ ቁጥር ይኖራል አይደለ? ኤክስፓይሬሽን ዴት፣ ዩር ኮድ እና ደግሞ ስንት ዲጂት ነምበር ነው? 16 ዲጂት ነምበር ቁጥር ይኖራል። ቼክ ላድርጉ። 16 ዲጂት ነምበር ቁጥር ይኖራል። ስለዚህ ይሄንን ምንድነው የሚያደርግላችሁ ዲጂታል ዋሌት ሲባል እሱን በሳም ካይንድ ኦፍ ሜተዱን እዛ ላይ ነግራችኋለሁ። በዛ ሜተድ ስልካችሁ ላይ ስቶር ታርጉታላችሁ ዲጂታሊ ማለት ነው። ያንን ካርድ ወደ ስልካችሁ እንደ ዋሌት አድ ታርጉታላችሁ ማለት ነው። ዲጂታል ዋሌት ይሆናል ማለት ነው። ከዛ በኋላ ቤዚክሊ ምንድነው የምታደርጉት? ምንም አይነት ትራንዛክሽን ስታደርጉ፣ ለሰው ገንዘብ መላክ ስትፈልጉ፣ ሪሲቭ ማድረግ ስትፈልጉ፣ ታፕ ቱ ፔይ እንዲሁም ደግሞ የተለያዩ ቲኬቶችን ስቶር ማድረግ ስትፈልጉ እሱን ተጠቅማችሁ ማድረግ ትችላላችሁ ማለት ነው። እና ቤዚክሊ አፕ የሚያደርገው ነገር ምንድነው? ያንን ቁጥር እናንተ ስቶር ስታደርጉት ዲጂታል ስልካችሁ ላይ ስቶር ስታደርጉት፣ ለምሳሌ ጉግል ፔይ፣ አፕል ፔይ እንደ ኤግዛምፕል መውሰድ እንችላለን። ስቶር ስታደርጉት እናንተ የሰጣችኋቸው ቁጥር አለ ዴቢት ካርዳችሁ ላይ ኦር ክሬዲት ካርዳችሁ ላይ ያሉት ቁጥሮች እነሱ ወደ ዲጂታል ኮድ ይቀየራል። ከዛ በኋላ ይሄ ምን ይባላል? ፕሮሰሱ ያው አውተንቲኬሽን ይባላል። ላይክ ስለ ዲቴይሉ ቪዲዮ ላይ ያለላችሁ እዚህ ጋር ያስቀምጥላችኋለሁ የቪዲዮ ማለት ነው። ከዛ ሄዳችሁ የሆነ ስቶር ሄዳችሁ እንግዲህ እቃ ገዛችሁ ምናምን ባል ከዛ ታፕ ቱ ፔይ ካለው ስልካችሁን ላይክ ክሎዝ ስታደርጉት ወደ መክፈያው ጋር ስታደርጉት ያነበዋል። ሲያነበው ምንድነው የሚያደርገው? እነዛ ዲጂታሊ ስቶር የተደረገው ቁጥር ወደ ባንካችሁ በቶከናይዜሽን መንገድ ሲስተም ይላካል። እዛው ሳይመንትነስ ቶሎ ነው የሚሆነው። ላይክ ተልኮ ምናምን ሳይሆን በፍጥነት ማለት ነው። ይላክና አፕሩቭ እንዲደረግ ይጠይቃል። ከዛ በኋላ ወዲያውኑ ልክ ከሆነ ያ መጀመሪያ ፔመንት የካርዳችሁ ኢንፎርሜሽን ትክክል መሆኑ ስቶር የተደረገው ነገር ትክክል ከሆነ ወዲያውኑ ቬሪፋይ ይደረጋል ማለት ነው። ቬሪፋይ ይደረግና ታፕ ቱ ፔይ ስትሉ ወዲያውኑ ትከፍላላችሁ ማለት ነው። ቤዚክሊ ገብቷችኋል። ስለዚህና ስለ ዲጂታል ዋሌት ሲባል እንግዲህ ብዙ ነገር ውስጥ ያለው አሁን ከረንትሊ ላይክ አይዲያችሁንም የተለያዩ ነገሮችንም በዲጂታሊ ስቶር ማድረግ ተጀምሯል። አሁን ኖርማሊ ዋሌት ይዞ መዞር ብዙ ማስፈላጊ የማይሆንበት ጊዜም ሊመጣ ይችላል። ሁሉ ነገር ዲጂታሊ ስቶር የሚደረግ ከሆነ ማለት ነው። ክሬዲት ካርዳችሁ፣ ዴቢት ካርዳችሁ፣ አይዲያችሁ፣ የፍላይት ቲኬታችሁ ኢቭን ኤኒ ላይክ በትሬን የምትሄዱ ከሆነ በባስ የምትሄዱ ከሆነ እነሱ ነገሮች እንዳለ ቲኬቶቹ እንዳለ ዲጂታሊ ስቶር መደረግ የሚጀምሩ ከሆነ ፊዚካሊ መያዝ አይጠበቅባችሁም እንደማለት ነው። ስለዚህ እንግዲህ ያወራሁበት ቪዲዮ አለ ማለት ነው። ገብታችሁ ዩቲዩብ ላይ ይመልከቱ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።